السلام عليكم ورحمة الله وبركاته. حلوين، كيف حالكم؟ أنا بخير الحمد لله. زاري عسرنيان يا رمضان حديث الناس توصلن زاري سفر جنا مال ملكتاچو سلا قرآن سلا هون مورا مالتنا بإذن الله. عندي تاريخ مجمرين لنقراچو. عندي هون إمام نبرنا يهونو سوّج بيت هيدال ግብዣ ተደርጎለት ማለት ነው። ከዛ በኋላ መጨረሻው ረመዳን ጊዜ ስለነበረ ምግቡን ተመገበ፣ አፈጠረ፣ በላ፣ ጠጣና ከዛ በኋላ ከመውጣቱ በፊት ሰዎቹ ወደ ሴትዮዋ ወደ መጥበህ ሄዳ ነበረ። ሰውየውን ደግሞ ወጣ ብሎ ነበርና ሰውየው ብቻውን ነበረ። ከዛ በኋላ ቁርአን እናነሳና ከእንትኑ ላይ የነበረው ከመመገቢያው ጣገብ የነበረውን ከኮሜዲኖ ላይ ያለውን ገንዘብ አነሳና ከቁርአኑ ገጽ የመጀመሪያ ክፍል ላይ ያደርገዋል። ይህንን ያደረገው ሰዎቹን ሊፈትናቸው ነበረ። ከዛ በኋላ እነሱ ሲመጡ በቃ ለሄድ አመሰግናለሁ ምናምን ብሎ ይወጣል። ከዛ በኋላ ምንድነው ያደረጉት እነዚህ ሰዎች? ሰውየው ኢማሙ ከወጣ በኋላ ያንን ብር ይፈልጉታል። ሲፈልጉት ግን አላገኙትም። ከዛ በኋላ ከኢማሙ ውጭ ሌላ ሰው ስላልነበረ በጣም ተናደዱና እንዴት እንደዚህ ያደርጋን ኢማም መስጂድ ሆኖ ምናምን ብለው ተናደው በቃ ከመናገር ብለው ዝም አሉት። እሱንም ምንም አላሉትም፣ አልጠየቁትም ጭምር ማለት ነው። ሰውየውም ከኢማሙ ጋር መስገድ ምናምን አቆመ። ምክንያቱም በጣም ይሄ መጥፎ ነገር ነው ምናምን ብሎ ማለት ነው። ከዛ በኋላ ረመዳን ቀጣይ ረመዳን ሲደርስ ሰውየውን ይቅር ማለት አለብን ብሎ ሀሳብ ያቀርብላታል፣ ሚስቱ ማለት ነው። ይቅር ማለት አለብን፣ አሁን ረመዳን ነው፣ በዚያ ላይ ደግሞ ማንም የለውም ሰውየው፣ ስለዚህ ልንጠራውና ልንጋብዘው ይገባን፣ አፉ ልንለው ይገባን አለች። ከዛ በኋላ ሻሉና ሰውየውን ለቀጣይ ረመዳን ጥሪ ያደርጉለታል። ከዛ በኋላ ለምን አንነገረውም ከተማ አድርገን ከምንትን ለምን አንነገረውም ምን አንጠይቀውም ብለው ሲጠይቁትኝ እስከዛሬ ድረስ እኔ እየፈተንኳቸው ነው እንጂ ብር አንስቼ አይደለም ብሎ እንትኑን ቁርአኑን አምጡት እስኪ ብሎ ቁርአኑን ሲያመጡትኝ ከመጀመሪያው ገጽ ላይ ያለ። ይህን ያደረገበት ምክንያት ምንድነው? ቁርአንን ከረመዳን ውጭ ጭራሽ ሰዎች እንደማያዩት ጭራሽ ረመዳንን እንኳን የመጨረሻው ክፍል ስለነበረ አለማያየታቸውን ወይም ደግሞ ለቁርአን ጊዜ አለመስጠታቸውን ለማስተማር ነበር ይሄ ኢማም ይሄንን ያደረገውና ሰዎችን በጣም ተጸጸቱ። ከዚህ ብዙ ነገር እንማራለን ብዬ አስባለሁኝና እኛም ለቁርአን ጊዜ መስጠት እንዳለብን እነዚህ ሰዎችም ተጸጽተው ካሁን በኋላ ቢያንስ በወር አንዴ ማክተም አለብን ብለው ቃል ገብተው ከዛ በኋላ ጊዜያቸውን አስተካከሉ ማለት ነው። እኛም ስንት ጊዜ ነው ያለ ስብሐነ ተዓላን ቃል ይሽሽ ነው፣ ስንት ጊዜያችን ነው ከቀራ ነው ካየ ነው። በረመዳን እንኳን ጊዜ ሰዓተን ማናየው ስንት ነን። አሁን ረመዳን ከገባ 10 ቀን ሆነ ኦሬዲ። ስንት ጊዜ አክተማናል? ራሳችንን መጠየቅ አለብን። በየጊዜው ራሳችንን ጊዜያችንን በምንድነው የምናሳልፈው የሚለውን ነገር መመልከት መቻል አለብን። ቀደምት አይማዎች ሰሃባዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት ነበር ያደርጉት? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ያሳፍዛቸው ነበር አይደለ? ረመዳን ሲመጣ ሁልጊዜ እየመጣ ያሳፍዛቸው ነበር። ማነው ያሸመድዳቸው ነበር፣ ያስቀራቸው ነበር። እሳቸውም እየተከተሉ ይቀሩ ነበር። እንደዚሁም ደግሞ ሌሎችም ሰሃባዎችም ከዛ በኋላ የመጡት በጣም ለቁርአን ጊዜ ነበራቸው፣ በተለይ ደግሞ በረመዳን ማለት ነው። ከዛ በኋላ የመጡት አይማዎችም ራሱ ለምሳሌ ቀታዳን ብንወስድ በሳምንት አንዴ ነበር በማንኛውም ሰዓት የሚያከትመው። ከረመዳን ከገባ በኋላ ግን በሶስት ቀን ያከትም ነበረ ማለት ነው። ሻፊዒይንም ብንመለከት በዚሁ በረመዳን ሲገባ ሁሉ ጊዜ እንትኑን ትቶ ይቀራ ነበረ፣ በቀን ያከትም ነበረ። ማሊክን ብንወስድ ለምሳሌ ካነ ነበረ ማሊክ إذا دخل رمضان بقى زي يفر من القراءة الحديث كما قرأت يتقبلنا ومجالس أهل العلم يحل العلم وما قامته ويقبل على تلاوة القرآن لما قرأت ينتنين نبرة يعني يتأدف نبرة. عندهم سفيان الثوري بتمسك إذا دخل رمضان بقى زي ترك جميع العبادة كلهم عبادته قبل من أقبل عن القرآن الكريم ወደ ቁርአን መቅራት ይዞር ነበረ ማለት ነውና ሁሉም ሰሃባዎችም ታበኢዮችም ከዛ በኋላ የመጡትም ሌሎችም ለቁርአን ጊዜ ይሰጡ ነበረ። እኛስ እነሱ ተከታይ ከሆነ እነሱን በትክክል የምንከተል ከሆነ ለምንድን ነው ለቁርአን ጊዜ የማንሰጠው? ያላህ መልእክተኛ አለይሂ ሰላቱ ወሰለም እቅራኡል ቁርአንን ቅሩ ፈኢነሁ ያእቲ የውመል ቂያመቲ ሸፊዐን ሊአስሐቢሂ ብለዋል። ቁርአንን ቅሩ አንብቡ፣ በቂያማ ቀን እርሱ ለሰውየው አማላጅ ይሆናልና ብለው ያላህ መልእክተኛ አለይሂ ሰላቱ ወሰለም ተናግረዋል። ረመዳን ሻህሩል ከሪም የተባለበት ራሱ ቁርአን የወረደበት በመሆኑ ነው። በላጭ ወር ከሌላ ወር በላጭ ያደረገው ማለት አላህ ዘወጀል በሱረቱል በቀራ ላይ ምንድነው የሚለው? ሻህሩ ረመዳን ሻህሩ ረመዳን የረመዳን ወር الذي انزل فيه القرآن ይህ ቁርአን የወረደበት ቀን ነው። ሁደል ሊናስ ለሰዎች መመሪያ ሆኖ ማለት ነው። ወበይናት ሚን الهدى والفرقان እያለምለከችን አላህ ዘወጀል ይናገራል። እንደዚሁም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌሎች ነቢያቶች ከፍ ያደረጋቸው ቁርአን ነው።
እንደዚሁም ደግሞ ጅብሪል አለይሂ ሰላም ቁርአንን በማምጣቱ ነው ከፍ ከሌሎች መላእክቶች ከፍ የሆነው ከፍተኛ ቦታ የተሰጠው ማለት ነው። ከቀናቶች ራሱ በላጯ ለይለቱል ቀድር ከ1000 ወር ትበልጣለች የተባለችው ራሱ ቀኗ ከፍ ያለበት ቁርአን የወረደባት ቀን ስለሆነች በቁርአን ሰዎች ከፍ ይላሉ። ልክ አላህ ሱብሓነሁ ወተዓላ እንዳለ ማለት የአላህ መልእክተኛ አለይሂ ሰላቱ ወሰላም ወቃለ ረሱሉ ያ ረቢ ረሱሉም አለ ያ ረቢ ጌታዬ ሆይ ኢነ ቀውሚ ቀውሞቼ እኮ ህዝቦቼ እኮ ኢተኸዙ ሀዘል ቁርአን መህጁራ ይህንን ቁርአን የተተው አደረጉት እንዳሉትኝ ከተወቃሾች እንዳንሆን ወደ አላህ ሱብሓነሁ ወተዓላ መመለስ ቁርአንን መቅራት ይጠበቅብናል ማለት ነው። ቁርአን በጣም ትልቅ ቦታ ያለን ለኛ ለሙስሊሞች ደግሞ በጣም ትልቅ ጊዜ ሰጥተን ልንቀራው የሚገባ ነው። የመጀመሪያው ቁርአን ስንቀራ ምንድነው የምናደርግ ያለብን ሲባል ንያ ነው ማድረግ ያለብን። ንያ ማድረግ አለብን። ነቢያችንን ማስተካከል አለብን። ከጌታችን ጋር እያወራን እንደሆነ ማወቅ መቻል አለብን። በቃ ንያችንን ሙሉ ቁርአንን ቀርተን ለአላህ ሱብሓነሁ ወተዓላ ፊት ፈልገን መሆን አለበት ማለት ነው። ሌላው ምንድነው አጣሃራ ጽድት ማለት ያኒ ውዱእ አድርገን መቅራት ግልጽ ነው በቁርአን በምንቀራ ጊዜ። ሌላው ደግሞ ምንድነው የምናደርገው ሲባል ከጣሃራ ቀጥሎ ምንድነው የምናደርገው ሲባል አስተህሲን ያኔ ድምጽን ማሳመር የአላህ መልእክተኛ አለይሂ ሰላቱ ወሰላም ድምጽናችንን እንድናሳምር ይነግሩን ነበረ ያዙ ነበረ ሁላ ማለት ነው። ሌላው ደግሞ አተዓሁድ ቁርአንን መያዝ በምንችለው አቅም ምክንያቱም ያኔ ቁርአንን በደንብ ካልያዝ ነው በስተቀር ግመልን ከእንትኗ እንደምትሸሸው ቁርአንን ከኛ ሊሸሽ ይችላል ብለው ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለተናገሩ፣ ስለዚህ አተዓሁድ በደንብ ቁርአንን ለመያዝ መሞከር በጣም ያስፈልጋል ነው ማለት ነው። ሌላው ደግሞ السؤال واستعاذة የሆነ ስለ ጀሃነም ሲመጣ ወይም ደግሞ ስለ መጥፎ ነገራቶች ቁርአን ላይ ስናነብ እነዛን ነገራቶች በአላህ ሱብሓነሁ ወተዓላ መጠበቅ፣ እንደዚሁም ደግሞ السؤال ማለት ደግሞ መጠየቅ አላህ ሱብሓነሁ ወተዓላ መጠየቅ። ለምሳሌ ጀነትን ስናገኝ ስለ ኢማን ስለ ተለያዩ ነገራቶች ስናገኝ ደግሞ السؤال መጠየቅ አላህ ሱብሓነሁ ወተዓላ ያ ረቢ እንደዚህ አድርግልኝ እንደዛ አድርግልን እያለን መጠየቅ። ሌላው ደግሞ በጣም ትልቁና አስፈላጊው ነገር ደግሞ ተደቡር ነው። ተደቡር አላህ አዘ ወጀል በተከበረው ቃሉ አፈላ የተደበሩን القرآن ቁርአንን አያስተነትኑም ምን አም አላ ቁሉቢን አቅፈሉሃ እያለ ይናገራል። በሌላ መንቀጽ ደግሞ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ እያለ አምላካችን አላህ ሱረት ሷድ ላይ ይናገራል። ስለዚህ በምንችለው አቅም ተደቡር ልናደርግ ይገባን። አላህ ሱብሓነሁ ወተዓላ ለምሳሌ ስለ ሰማይ ሲናገር ተደቡር እንዴት አድርጎ እንደፈጠረ፣ ስለኛ ሲያወራስ እንዴት አድርጎ እንደፈጠረ፣ እንዴት እንዳሳመረን እንደዚህ እያደረግን መቅራት ይኖርብናል። ሌላው ደግሞ ስጁድ ቲላዋ ምንድነው? ይሄ ስጁድ ያለባቸው ቦታዎች ላይ ስጁድ ማድረግ ማለት ነው። ሌላው ደግሞ ከሰዎች ጋር አብሮ መቅራት ከሰዎች ጋር አብሮ መቅራት ያለ መልእክተኛ አለይሂ ሰላቱ ወሰላም ወመጅተመዐ ቀውሙን ሰዎች እኮ አይሰበሰቡም ፊ በይቲን ከአንድ ቤት ማለት ነው ቢዩቲላህ ከአላህ ሱብሓነሁ ወተዓላ ቤት ከሆነ ማለት ነው የትሉነ ኪታብ አላህ የአላህን ኪታብ እየቀሩ ወየተዳረሱነሁ በይነሁም በመካከላቸው እየተማማሩ ኢላ ቢሆን እንጂ ነዘለት ዐለይሂም አሰኪና የተረጋጋ መንፈስ የሚወርድላቸው ቢሆን እንጂ ወገሸየትሁም ረሕመ የአላህ እዝነት ቢያካብባቸው እንጂ ወሐፈትሁም መላኢካዎችም እንደዚሁ ቢያካብቧቸው ቢሆን እንጂ ወዘከረሁም ላሁ ፊመን ዐንደ አላህ ሱብሓነሁ ወተዓላ ደግሞ እሱ ዘንድ ቢያወሳቸው እንጂ ብለው የአላህ መልእክተኛ አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ በምንችለው አቅም ይህንን አጅር ለማግኘት ሰዎች ጋር ሰብሰብ ብለን መቅራት ካላህ ሱብሓነሁ ወተዓላ ቤት ወይም ደግሞ ቆንትን ድምቅ ብናደርገው መስጂዶችን ራሱ በጣም አሪፍ ነው ያስባሉ። ግዴታ ተራዊህ ሰላት ሲደርስ ብቻ አይደለም መሄድ አለብን። በማንኛውም ሰዓት እየሄድን ቁርአንን እየቀራን ከጓደኞቻችን ጋር እየቀራን እየተሰማማን ምናምን ብንቀራ ቦር አሪፉ እሱ ነው ያስባለሁ። በተለይ ደግሞ ለወንዶች ማለት ነው። ለሴቶች ደግሞ ቤታችሁ ከጓደኞቻችሁ ጋር ከተለያዩ ሰዎች ጋር አብራችሁ እየተሰማማችሁ የተለየ ሹዑር ይኖረዋል ማለት ነው። አላህ ሱብሓነሁ ወተዓላ ከቁርአን ሰዎች አድርገን አላህ ይሐፍዝኩም። ሰላም